ጸጋን ስጦታን እንዳታገኝ የሚያደርግብን ጓደኛ በጭራሽ ጓደኛ መምረጥ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የጓደኛን መምረጥ አስመልክቶ ሲነግሩ ምን አሉ ኢንማ መሰሉ الجليس الصالح والجليس السوء የጥሩ ሰው ጓደኛ አቀማማጭና የመጥፎ አቀማማጭ ጓደኛ ምሳሌው ከሐሚል المسك ونافه الكرام ልክ ሽቶ እንደሚሸጥ ሽቶ እንደተሸከመ እንደያዘና እንደዚሁም ወናፍ ቢላ ምናምን የሚሰራ ሰው ወናፍ ሚነፋል አይደለ አመዱ ምኑ ቡን የሚለው ልክ እንደዛ ነው አለ ጥሩ ሰው ጋር የተቀመጠ ሽቶ ሻጥ ጋር የተቀመጠ ሰው ወይ ይገዛል ወይ ስጦታ ይሰጠዋል አለዛ ምን ያደርጋል ሽታው እየሸተተው ጥሩ መዓዛ ያገኘ ይኖራል መጥፎ ጓደኛ ጋር የተቀመጠስ ያቺ ፍንጣሪ እሳቱ እየመጣ ልብሱን ያቃጥልበታል ወይ መጥፎ ሽታ ያጋጥመዋል ጉዳት ነው ያለበት አሉ ስለዚህ ጥሩ ጓደኛ ይላሉ ኢብኑ አልቀይም ረህመቱላሂ ዐለይሂ ከነፍስያ ይበልጣል ነፍስያ ና ወደንትኑ ወደዚህ ትላለች ጥሩ ጓደኛ ከሆነስ ና እስቲ መስጊድ ሙሐደራ አለ ና ኪታብ እንቅራ ና እስቲ ገብተን ትንሽ ኢዕቲካፍ እንቀመጥ ሚል ስለዚህ በዚች ወር ላይ የዘነ ጥሩ ጓደኛ ና እስቲ ገብተን ሁለት ሶስት እስከዙር በኋላ እስከ አስር እንቅራ ና እንቀመጥ ና ኸይር ስራ እንስራ ብሎ የሚገፋፋ ሰው ያስፈልገናል የዘይነት ጓደኛ ስንይዝ ምን እንሆናለን ጥሩ አቀማማጭ እናገኛለን አቂባችን የተስተካከለ ይሆናል አላህ ይወፍቀን ሁለተኛው ወደ አላህ መመለስ ነው አላህ አዛኝ ነው አላህ ሩህሩህ ነው እንደሱ አይደለም አላህ ሐዲስ አልቁርስ ላይ አላህ ምን አለ የብነ አደም አንተ የአደም ልጅ ወይ إنك ما دعوتني ورجوتني أنت كلمنكي ودني كتملس ككجلكي غفرت لك ما كان منك ولا أبالي أنت لألبن ملا أمرها اللو Hello travelers, what are we searching for? Pushing your limits? Sure, we can book that. Something more comfortable? Roll into lounges everywhere. Finding hidden gems. Okay, lead the way. New experience. ምንም ሳይመስለኝ